ስለ ረመዳን እያወራን ነው። ረመዳን በርካታ ጥበቦችን ውስጡ ያቀፈ ነው። አላህ የደነገገበት ምስጢር ይሄን ጥበብ ውስጣችን እንዲቀር ማድረግ ነው። አላህ እንድንቸገር ግዴታ አላደረገው፣ ዋጅብ አላደረገው። ረመዳን መጾም ግዴታ ነው። እሱም ማፍጠር ትልቅ ወንጀል ነው። የዲኑ ምሰሶ ተደርጓል። ረመዳን ለወር ነው ደግሞ የተራዘመ ነው። ይሄን ወር ሙሉ ስንጾም ይዘነው እንድንቀር ውስጣችን ተቀርጾ እንዲቀመጥ የተፈለገ ጥበብ አለ። እሱን ጥበብ እያየን ያለ ነው። ረመዳን ከሚያስተምረን ጥበቦች ውስጥ ቀጣዩን ክፍል ለእናንተ ላቀርብ። እንደምታውቁት አሁን ባለንበት ህይወት ሰውን ማማት ተራ ነገር ሆኗል። ስብስቦቻችን ላይ የሰው ስም ካልተነሳ ማይደምቅ ሆኗል። ህሜት ባጭሩ የአፋችን ማስቲካ ከሆነ ውሎ አድሯል። ሰው እናማለን፣ ሰው እናነሳለን። ታዲያ ረመዳን ይመጣና የሰዎችን ስም ማንሳትን እንድንተው በሐሰት ምስክር መሆንን እንድንርቅ አሰልጥኖን ያልፋል። አንዱ ጥበብ እሱ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ላይ መን ለም የዳዕ ያልተወሰው ቀውለ ዙር የሐሰት ምስክርን ወልዓመለ ብህ በሱም መስራትን ያላቆመ ሰው ፈለይሰ ሊላሂ ሓጀቱን ፊ አን የضዐ ጠዓመሁ ወሸራበ አላህ ዘንድ ግድ የለውም። አላህ ግድ የለውም ለዚህ ጾም ምግቡንና መጠጡን በማቆሙ አላህ ዘንድ ግድ የለውም። እነሴንስ አላህ ዋጋ አይሰጠውም። ምግብ ተው መጠጥ ተው፣ ግን ሰው እያማን ሌላ ስጋ እየበላን ሌላ መንፈሳዊ ስጋ የሰው ስጋ እየበላን ይሄን ጾም አላህ ቦታ አይሰጠውም ይሉና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ቀውለ ዙር ተብሎ በዚህ ሐዲስ ላይ የተጠቀሰው የሐሰት ምስክር ሁላችን አሁን እየኖርንበት ያለ ጉዳይ ነው። ቦታ ሽያጭ ላይ በሐሰት እንመሰክራለን። የቀበሌ መታወቂያ ምስክር ላይ በሐሰት እንመሰክራለን። የሐጅ ፕሮሰስ ላይ ምስክር ሆነን እንቀርባለን። ቀውል ዙር የሐሰት ምስክርነት ኢዘን ሙስሊም ላልሆኑ ወገኖች እንኳን የሐሰት ምስክር መስክረን ሰራተኛ ሆነው ወደ መካ መዲና የሚገቡ በርካቶች ናቸው። በምን? በእኛ የሐሰት ምስክርነት። ይሄን መተውን አላህ ለወር ያስተምራል። ለወር ይሄን መተው አለባችሁ ሲለን ለቀጣዩ 11 ወር ውስጥ ቋሚ ስነ ምግባራችን ሆኖ እንዲጸድቅ ይከጀላልና። በሐሰት መመስከር እስልምና ከሽርክ ጋር ጎዳኝቶ የጠራው ትልቅ ወንጀል ነው። ፈጅተኒቡ ሪጅሰ ሚነል አውታን ወጅተኒቡ ቀውለ ዙር ነው የሚለው አላህ። ይሄ ጣዖት አምልኮን ራቁ፣ እንዲሁም የሐሰት ምስክርነት። የሐሰት ምስክር መሬቱን ሞልቶታል። ፍርድ ቤት ላይ በጣም ንጹሐን በሆኑ ሰዎች ላይ ሐሰት መስካሪዎች ይመጣሉ። የህግ ሂደትን እኔም በህይወቴ ላይ አልፌያለሁ። ሁሉም የመሰከረው ኦልሞስት የሐሰት ምስክር ተገዥ ምስክር ነው። ታዲያ ይህን የማህበረሰቡ ውስጥ ያለን መጥፎ ስነ ምግባር ረመዳን ይመጣና እንድንርቀው ከጾም ጋር ያይዞ ያመጣብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ መሰላችሁ? ኢዛ ካነ የውሙ ሰውሚ አሐዲኩም ያንዳችሁ የጾም ቀን ከሆነ ፈላ የርፈት መጥፎን ቃል አይናገር፣ ወላ የፍሱቅ አያምፅ፣ ፈኢን ሳበሁ አሐዱን አው ቀተለ አንድ ሰው ከተጋደለው ወይም ከሰደበው ትዕግስት የሚያሳጣ ነገር ከተሰራብህ ፈልየኩል እኒ ሷኢም እኔ ጾመኛ ነኝ ብሎ ይለፈው። ሳትነካ መታገስ ያለ ተነግተህሳ ሰው ሰድቦ ሐዲሱ ሚለየ ነው። ፈኢን ሳበሁ አንድ ሰው ቢሰድበው በእናቱ ሊሰድብ ይችላል፣ በስራ በብሔር በከለር በጣም ስሜት የሚጎዱ ስድቦች አሉ። ያንን ተሰደብክ የጾምህ ቀን ላይ ነው። ረሱል ምን አሉ? ዋጣ አድርገዋል። ከዛ ምን ብለህ እለፍ? ጾመኛ ነኝ ብለህ እለፍ። ዋው ዲፊካልት፣ በጣም ከባድ ነው። ሰው ሰድቦ በጣም አዋርዶ ቅስምህን ሰብሮት ምናልባት ብሔርህን ይሆናል ያንቋሸሸው፣ አሊያ ከለርህን ይሆናል፣ ገጽታህን ይሆናል፣ ስራህን ሊሆን ይችላል፣ ኑሮህን ልጆችን ሊሆን ይችላል። ፈኢን ሳበሁ ከሰደበው አው ቃተለ ከተጋደለው ምን ይበል? እነ ሷኢም
ጾመኛ ነኝ ብሎ ይለፈው። ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ምን ማስተላለፍ ነው የፈለጉት? ውስጣችን ትዕግስትን፣ ተሰድበህ መቻል፣ ተበድለህ ተሸክመ ማሳለፍ ከባድ ነው አይደል? እስልምና ማሰልጠን የፈለገው አንዱ ነው። ረመዳንን ሲደነግግ እነዚህን ህግጋቶች አብሮ ከተተና ታግሰህ እለፍ ማለት ነው። ምላስህን ጠብቅ ማለት ነው። ሰው እንዳታማ፣ በሐሰት እንዳትመሰክር፣ አይደለም ለሰው ልትመሰክር ቢሰድቡ እንኳን እንዳትመልስ። ምላስን የመጠበቅ አጥሮችን ከለን። እንዳታማ፣ እንዳትዋሽ፣ ነገር እንዳታዋስድ፣ ሐሰት ምስክርነት እንዳትሰጥ፣ ኢቭን ቢሰድቡ እንኳን ቻል። did you see that? ከባድ ነው አይደል? እስልምና በዚህ መልኩ የአንድ ሰው ምላስ ጠብቆት ያልፋል። ሰይድና ዑመር ብን አልኸጣብ ፋሩቅ ልኡማ ኢብኑ ሐዝም የሱን አቋም ተከትለውታል። ረመዳንን ከሚያስፈጥሩ ነገሮች ውስጥ ጊባ ነው ይላሉ። ሰውን ማማት ረመዳንን ያስፈጥራል ነው። ይሄ በእርግጥ ቋሚ የእስልምና ህግ አይደለም። ሰይድና ዑመር ግን ያደረሱበትን ጥግ ውሰዱ። ምነው ይሄኛው የሰው ስጋ መብላት ያነስ የሚያፈጥረው የበሬ ወይም የከብት አለም የበግ ስጋ በልቶ ታርዶ ያን በልቶ ነው ያፈጠረው። አንተ የወንድምህን ስጋ ትበላ አይደል? አፍጥራሃል ነው ሰይድና ዑመር። ኢብኑ ሐዝም الظاهሪ ይሄን አቋም ይደግፋል። ያማ ሰው ረመዳን ላይ ያፈጥራል ነው። እዚህ ጥግ ድረስ ነው የሚረግጡት። ስለዚህ ይሄን ሲሉ የረመዳን ጥበቡ ምንድነው? ስለ ጥበቡ ያወራናል። ምላስን ጠብቅ ማለት ነው። እዚህ ጥግ ደው ታፈጥራለህ ያሉ ዑለማዎች አሉ። ስለዚህ ከብ ምላስን ጠብቀው፣ የሚወጣውን መጥተው፣ በሐሰት እንዳትመሰክር፣ ሰው እንዳታ፣ ቢሰድቡ እንኳን እንዳትመልስ። ምላስ ላይ የተለያዩ ማዕቀቦች ተጣሉ። ለወር ይህን ማዕቀብ ስታልፈው 11 ወር ላይ ምላስህን የመጠበቅ ኳሊቲ ላይ ትደርሳለህ። ይህን ያወቁ ቀደምት ሰለፎች ዙሪያቸው ሰው እንዲታማ አይፈቅዱም ነበር። ኢብኑ ሲሪን ታላቁ ታቢዒ ሰሃባን ትውልድ ተከትለው ከመጡት ታቢዒዎች ውስጥ አንዱ ናቸው። ሰው አብሯቸው ሊቀማመጥ ሲል አንድ ክራይቴሪያ ያነሳሉ። ማንንም ማታሙ ከሆናችሁ አብራችሁ ቁጭ በሉ፣ ሰው እንዳታሙ። ታዲያ አንዱ ሐጃጅ ብኑ ዩሱፍን በመጥፎ ሲያነሳው ሰማ። ሐጃጅ ብኑ ዩሱፍ ማለት ከ120 ሺህ በላይ ዑለማዎችን ሰሃባዎችን የገደለ። እሱ እንኳን ሲሞት እስር ቤት ላይ የተለቀቁት 20 ሺህ ሰው ነበር። ይህን ሰው በመጥፎ ሲያነሳው አንድ ሰው ሰማ። በእርግጥ ይገባዋል፣ በጣም አምባገነን ህዝብ የጨረሰ ነው። ምን አሉት ግን እሳቸው? ያ ሃዛ አሉት፣ አንተ ሆይ አሉ እነላህ የቅተሱ ልልሐጃጅ ሚመን ظለሙ ከማ የቅተሱ አለ ልሐጃጅ ሚመን ظለመ። ሐጃጅ ላይ የበደላቸው አላህ ሂሳብ እንደሚያደርገው ሁሉ ሐጃጅንም የበደሉትን እኮ ሂሳብ ያወራድባቸዋል። ሐጃጅን ማማት አይፈቀድልም፣ በዳይ እንኳን ቢሆን። አያችሁ፣ በጣም በድል አይደለም። አሁን እኮ እየታማ ያለው ዳዒ ነው፣ ለዲኑ የሚደፋ ቀና የሚለው እኮ ነው። ኤክስ እየተደረገ ስሙ እየጠፋ ያለ 120 ሺህ ሰው የገደለ ማማት አችልም ነው ያሉት። አሁን ዑለማ ነው በዲን ስም በኪታብ ስም የሚቀረው፣ በዑለማ ስም ነው የሚበላው። ምላስን መጠበቅ ረመዳን አስተምሮን ያልፋል። የሰውን አይብ መከታተል እንድንርቅ ያደርጋል። ኢማሙ ማሊክ ረዲየላሁ ተዓላ ዐንሁ አንድ ታሪካዊ ንግግር ይናገራሉ። ወላሂ ይላሉ፣ አዕሪፉ ናሰን፣ እኔ እኮ ሰዎችን አውቃለሁ፣ አይብ ነበረባቸው፣ ክፍተት፣ ብዙ አንካሳ ባህሪ ነበራቸው። ፈሰመቱ አን አዕዩብ ናስ፣ ከሰዎች አይብ ዝም አሉ፣ አላህም ያንን አይባቸውን ዘለላቸው ይላል። ወአዕሪፉ ናሰን፣ ሰዎችን አውቃለሁ ምንም አይብ የሌላቸው በጦሩም ይወሱ፣ ግን ሰዎችን አይብ መጎርጎር ያዙ፣ የሰዎችን ስም ማጥፋት ያዙ። አላህ አይብ እንዲገኝባቸው አደረገ። ብዙ ጊዜ የምንጠቃው በመላሳችን፣ መላሳችን ያመረተችውን ነው እያጨድን ያለነው። እኛ ሰው እናማለን፣ አላህም ያንን እንሰራ አድርጎ እኛውም ያንን ዋጋ እንከፍላለን። ስለዚህ ጠቅለል ስናደርግ ረመዳን ከሚመጣባቸው ምስጢሮች ውስጥ ምላስን እንድንጠብቅ ማድረግ፣ ከማማት፣ በሐሰት ከመመስከር፣ የሰዎችን ነውር ከመከታተል። ከዚህም አልፈ ሌላ ጊዜ እኮ ደም ፈልቶ ሰው ሲሰድብ ልትመልስ ትችላለህ። በጣም ጸያፍ ቃል ቢሰድብህ እኔ ሳኢም
ብለህ ማለፍን ትግስት አስተምሮ ምላስን እንድትጠብቅ ያደርጋል። ከረመዳን ሌላው ጥበቡ ምላስን የመኮትኮቻ ምላስን የመጠበቂያን ስልጠና የሚሰጥበት የጥበብ ማዕድ ነው፣ ማዕከል ነው። ቀጣዮችንም ሌላ ጊዜ እናያለን። አላህ በሰማነው እንጠቀም ያድርገን። ረመዳናችንን አላህ ይባርክልን። ወሰለላሁ። ውድ ተመልካቾቻችን ከረመዳን ጥበቦች ጋር አብረን እየቀጠልን ነው። አላህ ረመዳን የደነገገበት ምስጢሮች ጥበቦች እንዳሉ አይተናል። ሒከሙ ረመዳን የረመዳን ጥበቦችን እየተመለከትን ነው። ቀጣዩን ትምህርት እንመልከት። ረመዳንን አላህ ከደነገገባቸው ሌላ ጥበብ ውስጥ የሰው ልጆችን አላህ ያየኛል የሚለውን ስሜት ውስጣቸው እንዲያዳብሩ እድል መስጠት ነው። ይህን ከማዳበር አንጻር ደግሞ ከጾም የተሻለ የስልጠና ማዕከል አናገኝም። እንደሚታወቀው አንድን ሰው ሁሉንም ነገር አስገድደ ልታሰራው ትችላለህ፣ ልታጾመው ግን አትችልም። አንድን ሰው ስገድ ብለህ ሲሰግድ ቁመ እንዲሰግድ ልታደርገው ትችላለህ። ሐጅ አድርግ ብለህ ሲጠውፍ ልትቆጣጠረው ትችላለህ። ቁርአን ቅራ ብለህ ድምፁን ከፍ አድርጎ እንዲቀራ ልታስገድደው ትችላለህ። ልታጾመው ግን አትችልም። ለምን አትሉኝም? አንድን ሰው ጾም ብለህ አስገደድከው፣ እሺ አለ፣ ተገዷል። ከዛም ሶላት ሰግድ ነኝ የውዱአ ስጡኝ ይላል፣ ሰጠኸው። አፍን መታጠብ መጉመጥመጥ ከውዱ መስፈርቶች ውስጥ አንዱ ነው። ስለዚህ አፉ የሚጉመጠምጥ መስሎ ውሃ ወደ ውስጥ ቢወጥ በምን ትቆጣጠረዋለህ? ጾም ልታስገድደው ማትችለው ለየት ያለ ዒባዳ ነው። ጾም አላህና አላህን ብቻ የፈራ ሰው የሚያደርገው ብቸኛ አምልኮ ነው። ለዛ ነው አላህ ጾም የኔ ነው ይለናል። በሐዲስ ላይ ምን ይላል? يقول الله عز وجل إنما يذر شهوته وطعامه وشرابه من أجله ይሄ ባሪያ እኮ ስሜቱን የሚገታው ምግቡን የሚጠጣውን የሚገታው ሚን አጅሊ ለኔ ሲል ነው። እንዲህ ከሆነ ፈሶሙ ሊ ጾም የኔ ነው፣ ወአና አጅዝ ቢህ እኔም ምንዳው የምሰጠው እኔ ነኝ ይላል አላህ። ሁሉም አምልኮ ለአላህ ነው። ለምን ጾም ለኔ ነው አለ? አላህና አላህን ብቻ ተፈልጎ የሚሰራ ስለሆነ፣ ማንንም አስገድደ ልትሰራው የማትችለው ስራ ስለሆነ። እንደሚታወቀው ጾምም ለአላህ ነው፣ ሶላትም ለአላህ ነው፣ ሐጅም ለአላህ ነው። ጾም የኔ ነው አለ አላህ። ልክ ቁርአን ላይ የሳልሕን ግመል አላህ ምን ብሎ ይጠራታል? ናቀተላህ ወሱቅያሃ የአላህ ግመል ይላታል። ሁሉም ግመሎች እኮ የአላህ ናቸው። ግን የሳልሕ ግመል ለምን የአላህ ግመል ተባለች? አላህ በተአምር ከተራራ ያስወለዳት ስለሆነች ተራራውን ተከፍላ እንድትወጣ የተደረገች ግመል ስፔሻል የተለየ ተአምር የታየባት ስለሆነ አላህ ምን አለ? የአላህ ግመል እንድትባል ተደረገ። ሁሉም የአምልኮ ቦታዎች የአላህ ናቸው፣ መስጂዶች። ግን ከዓባን አላህ በይቱላህ ይለዋል፣ የአላህ ቤት። ወረበ ሃዘል በይት የዚህ ቤት ጌታ ይላል። የሁሉም ጌታ እሱ ሆኖ እያለ ስፔሻል ክብር ለካዕባ አላህ ስለሰጠ ግልጽ ነው። ለሳልሕም ክብር ለየት ያለ ቦታ ስለተሰጣት ናቀተ አላህ ተባለች። ጾምም ስፔሻል ክብር ስለተሰጠው ፈሶሙ ሊ ጾም ለኔ ነው አለ አላህ። ሶላትም ለአላህ ነው። ለምን አላህ ይሄን አለ ካለ ሚስጥሩ እዚህ ጋር ይገለጽልናል። ጾም አላህና አላህን ብቻ ፈርተህ እሱ ያየኛል ከሚል ስሜት የምትተገብረው ብቸኛ አምልኮ ስለሆነ። አንድ ዓሊም ምን ይላሉ? ምናልባት እኮ አንድ ሰው ቤቱ ገብቶ በሩን ቆልፎ የሚፈልገውን ምግብ ከተመገበ በኋላ አፉን ጠራርጎ ነጭ አስመስሎ የዛሬን ፀሐይ የዛሬን የጾም ቀን ምን አበረታው ማለት ይችላል። በምን ታውቀዋለህ? አታውቀውም። ስለዚህ ሚስጥሩ እዚህ ጋር ይገለጽልናል፣ ጥበቡ እዚህ ጋር ይጎላልናል። አላህ እዚህ ጋር እያስተማረን ያለው ምንድነው? አላህ ያየኛል። ይህ የምጾመው ለአላህ ነው። ሰውማ ሊያይ አይችልም። ተደብቀ ብታፈጠር ውዱእ አረኩ ብለህ ብትጠጣ ማን ያያል? ማንም አያይም። ስለዚህ ውስጣችን ምን ይዳብራል ማለት ነው? አላህ ያየኛል። አስተሳሰባችን ውስጥ ምን ይሰርጻል? አላህ እኮ ያየኛል። የምሰራውን ውስጠ ምስጢሬን ብቸኛ የሚያውቀው ማለት አላህ ነው። ይህን ስሜት ስታዳብር ትልቅ ሰው ትሆናለህ። ዓለም አሁን ያለችበት ችግር ምንድን ነው? ዓለም ያለችበት ችግር ማናጀር ከሌለ፣ የቢሮ ኃላፊ ከሌለ ስራ አይሰራም።
ፖሊስ ከሌለ ዝርፊያ ነው። አሜሪካ ውስጥ ለአንድ ሰዓት መብራት ጠፍቶ በቢሊዮን የሚቆጠር ኪሳራ ውስጥ ገብታለች። ሁሉም ዘራፊ ሆኖ ማለት ነው። ሰው ተቆጣጣሪን እየጠበቀ የሚኖር እንስሳ ሆኖ። እስልምና ግን አሁን በጾም ምን ያሰለጥነን? አላህ ያየኛል። ማናጀር ባይኖር ለአላህ ነው የሚሰራው። ይሄ ደሞዝ የተቀበልኩበታል በቃ አልሰርቅም። ለምን? ፖሊስ ስለሌለ ካሜራ ስለማያየኝ አይደለም። አላህ ያየኛል። ረቂቡን ወዓቲድ ኢላ ለደይህ ረቂቡን ወዓቲድ። ጸሐፊ መላእካን አሉ። አላህ ያያሃል። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። መዝገቡ ደግሞ የውመል ቂያማ የሚቀርብልህ ትንሹንም ትልቁንም የማይተው። ስለዚህ አላህ ያየኛል የሚለው ስሜት ዓለማችንን ሊያድናት የሚገባ ትልቅ ምስጢር ነው። አሁን አውሮፓ ሀገር ውስጥ አንዲት የአውሮፓ ሀገር ስሟን ረሳዋት 100% ካሜራ አገሯ ላይ ገጥማለች። 100% ማለት ነው ሁሉም ቦታ ግባ ካሜራ አለ። አሁን አንዳንድ ሀገሮች ላይ የተወሰኑ ስትሬቶች ላይ ካሜራ አለ፣ አንዳንድ ቦታ የለም። ቅያሶቹ ስትገባ ይቺ ሀገር ግን ያደረገችው ምንድነው? ሁሉም ቦታ ላይ ካሜራ አለ at every angle። ስለዚህ ንብረት ብትዘረፍ የተሰረክበትን ቦታ ብቻ ለፖሊስ ታመለክታለህ። ካሜራ ዛክ ያለው ተፈልጎ እነማን እንደዘረፉ ይታወቃል። ዘርፈውም ከሄዱ በኋላ ካሜራው እየተከተላቸው የገቡበት ገብቶ ይዛቸዋል። ለምን የሰው ልጅ ለዚህ ሁሉ ካሜራ ጋጋታ ተገደደ ካለ የአላህን ካሜራ ስለረሳ፣ አላህ ያየኛል የሚለው ስሜት ውስጡ ስለወጣ ነው። ታዲያ ረመዳን ለዚህ ጥበብ መጣ። አላህ ያየኛል ብለህ ወዶ ስታረግ አንገት ላይ ጉሮሮ ላይ የደረሰውን ውሃ እየተፋ ስትጾም አላህ ያየኛል፣ ሰው ባያየኝ እኮ ሞቶ ነው አላህ ያውቃል የሚለው ስሜት ውስጥ ዳብሯል ማለት ነው። ያኔ ጠንቃቃ ትሆናለህ። ጥበቡ እየገባን ነው ወንድሞቼ፣ ወዳጆቼ። አላህን ፈርተህ ያየኛል ብለህ ከጾምክ ወር ውስጥ ምን ውስጥ ይዳብራል ማለት ነው። ለአንድ ወር ውስጥ አላህ ያየኛል። አሁን እኮ ሀቡጥ አላህ ያውቀዋል፣ ስለዚህ ነገ ብሰርቅም ያውቀዋል የሚል አስተሳሰብ ውስጥ ይገባል። ሰው ባያየኝ ወንጀል ላምፀው አላህን አይገባም፣ ለምን እሱ ያየኛል። ይህም ያለማምድን ረመዳን ወመን ሕከመ ሲያም ከረመዳን ጥበቦች ውስጥ እኛ ስነ ልቦና ውስጥ አላህ ያየኛል የሚለውን ስሜት መፍጠር። የረመዳን ጥበቦችን እያየን ነው፣ እንቀጥልበታለን። ውድ የሀገሬ ልጆች፣ የአላህ ሰላምና ደህንነት በእናንተ ላይ ይስፈን። ስለ ረመዳንና ስለ ጥልቅ ጥበቦቹ እየዳሰስ እንገኛለን። በርካታ ጥበቦችን ካሁን በፊት ተመልክተናል። ረመዳንን አላህ የደነገገባቸው ምስጢሮችን፣ ጥበቦችን ለማየት ሞክረናል። አላህ በዚህ ኡመት ላይ ለአንድ ወር ረመዳንን ግዴታ ሲያደርግ በአንድ ወር ውስጥ አሰልጥኗቸው ለ11 ወር ስንቅ ሊሰጣቸው እንደሆነ በስፋት ተመልክተናል። ይኸውም ዛሬ ሌላ ጥበቡን ልነግራችሁ ፊታችሁ ላይ ተሰይሜያለሁ። ረመዳን ጾም የሰውን ልጅ ከአካሉ ይልቅ መንፈሱን ለማጎልበት የመጣ ታላቅ ምስጢር ነው። ይህ ምስጢር እሱን አሁንም እየተመለከትን ያለ ነው። የሰው ልጅ ከሁለት ነገር ተሰርቷል። አንደኛው አካሉ ስጋው ነው፣ ሁለተኛው መንፈሱ ነው። የሰው ልጅ መንፈሱን በማጎልበት መጠኑ ከፍታው ይጨምራል። ለስጋው በማደር መጠኑ ደግሞ ወደታች ይወርዳል። የሰው ልጅ መንፈሱን ባዳበረ ቁጥር ወደ መላእክቱ ዓለም ከፍ ይላል። ለስጋው ባደረ ቁጥር ደግሞ ኢላ አስፈለ ሳፊሊን ወደ አፈር እየወደቀ ይሄዳል። ረመዳን ላይ ጾም በስጋ ላይ ድል ያገኘበት ወር ነው። ስጋ ምን ያስፈልገዋል? ምግብ ይፈልግ ነበረ። ኖ አልበላም ብሎ ያ ሰው አለፈው። ኢማኑን አጠነከረ ማለት ነው። ኢማናችን እንደምታውቁት ተሐድሶ ያስፈልገዋል። ጀድድ ኢማነክ፣ ኢማንህን አጠንክር የሚለው ጥሪም ለሁላችን ነው። ኢማናችንን ደግሞ እንድናጠነክር ከሚረዳን ትልቅ የስልጠና ማዕከል ውስጥ ረመዳን ይገኝበታል። እንደሚታወቀው አእምሮ በእውቀት ይመገባል፣ አካል በምግብ ይመገባል፣ መንፈስ ደግሞ በኢማን ነው የሚጎለብተው። ረመዳን ደግሞ አምልኮቹን በማብዛት ኢማናችንን እንድናጠነክር እድል ይሰጠናል። ብዙ ሰው ከቁርአን ጋር የሚገናኘው ረመዳን ላይ ነው። ያም ኢማኑን የበለጠ ያዳብረዋል። ፈርድ መስገድ የሚከብደው ሁሉ ከሱና አልፎ ተራዊና ተሐጁድ ሰግድ ታየዋለ። ይሄም ለኢማኑ ትልቅ ግብአት ነው።
ቀን ጾሞ ይውላል መብላት የለመደ ሰው ይህም ለኢማኑ ትልቅ ስንቅ ነው። ረመዳን ኢማንን ለማደስ ጥሩ ማዕከል አንድ ሰው ሱና መስገድ የፈርድ ያህል ዋጋ አለው ስለተባለ ሱናን ለመስገድ ይጥራል። ሱና ሶላቶችን ግዴታ ያልሆኑ ሶላቶችን ፈርድን ደግሞ መስገድ በሰባ እንደሚባዛለት ተነግሮታል። በጀማዓ ሲሆን ደግሞ አጅሩ ትልቅ ነው። እዛም ውስጥ ይበረታል። በዚህ ላይ ሰደቃ ይሰጣል። ትጠሂሩሁም ወቱዘኪህም ቢሃ ነፍሱን ታጸደዋለች። ዘካውን ሰደቃውን በሰጠ ቁጥር ኢማኑ ጎልብቷልና መስጠት ይጨምራል። በሰጠ ቁጥር ደግሞ ኢማኑን ዙሮ ያድሰዋል። ተመጋጋቢ ናቸው። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ታጸዳቸዋለህ ከስስት ተቀባዩን ደግሞ ከሂስድ ታጸደዋለህ ስለተሰጠ ማለት ነው። ረመዳን ኢማን የምናድስበት ትልቅ ማዕከል። እስልምና ለሰው ልጅ ከአካሉ ይልቅ ለመንፈሱ ትልቅ ቦታ የሰጠ ሃይማኖት። እያንዳንዱ አካሉ መብት እንዳለው ሐቅ እንዳለው ድርሻ ሊሰጠው እንደሚገባ ሁሉ ትልቅ ቫልዩ ግን አላህ የሰጠው ለማን ነው? ለአካል አይደለም፣ ለመንፈስ ነው፣ ለሩህ ነው አላህ የሰጠው። ለዛም ነው መላእክቶቹን አደምን ከፈጠረው ከጭቃ በኋላ መንፈስ ሲከትበት እንዲሰግዱ ያዛቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ሱረቱ ሷድ ላይ አላህ ይህን ታሪክ ክስተት ይነግረናል። ጌታህም ለመላእካን ብሎ ባላቸው ጊዜ የተከሰተውን ለኡመቶች አንተ መሐመድ አውሳ ይላቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ኢኒ ኻሊቁን በሸረን ሚን ጢን እኔም የሰው ልጅ ከጭቃ ልፈጥረው ነኝ። ፈኢዛ ሰወይቱ ባስተካከልኩትም ጊዜ ወነፈኽቱ ፊህ ሚን ሩሒ እሱም ውስጥ የኔም መንፈስ በከተትኩበት ጊዜ ፈቃዑ ለሁ ሳጅዲን ሁላችሁም ሰጋጅ ስትሆኑ ውደቁ አላቸው። ለሩህ አላህ ክብር ሰጥቶ እንዲሰገድ ተደርጓል። ለአደም መላእካን ሁሉ ሰገዱ ኢላ ኢብሊስ ከኢብሊስ ሲቀር። እስልምና ለመንፈስ ትልቅ ቦታ ሰጥቷል። ረመዳን ደግሞ አንዱ ጥበቡ መንፈስ የምናጎለብትበት ማዕከል። መንፈስ አካልን እንደ መጓጓዣ ነው የሚጠቀመው። መሪው ሹፌሩ እሱ ነው። አካል የተፈጠረው ለመንፈስ ማዕቀፍ እንዲሆን መንፈስን እንዲሸከም። አሁን ባለንበት ተጨባጭ የሰው ልጅ ለቁስ ነገሮች ለመንፈሱ ሳይሆን ለስጋው አድሮ እናገኘዋለን። እንዲህ አይነት የተሳከረ እይታ ያላቸውን ሰዎች አንድ ጥሩ ገጣሚ እንዲህ ሲል ይመክራቸዋል። ያ ኻዲመል ጅስሚ ከም ተሽካ ለኽድመቲሂ አተጥሉቡ ሪብሓ ፊማ ፊሂ ኹስራን። አንተ ስጋውን አገልጋይ ሆይ ስጋህን ለማገልገል ስንት ነው የምትለፋው? ኪሳራ ባለበት መንገድ ትርፍን ትጠብቃለህ እንዴ? አቅብል ዐለ ሩሕ ወስተክሚል ፈዳኢለሃ። ይልቁንስ ወደ መንፈስ ወደ ሩሕ ተመለስና የሚያስፈልጋትን ነገር አሟላላት። ፈኢነከ ብሩሒ ላ ቢልጅስም ኢንሳን። አንተ እኮ ሰው የሆንከው በመንፈስህ ነው በሩሕህ ነው እንጂ በአካልህ አይደለም። የሰው ማንነቱ እንዲሰገድለት ያበቃው ፈኢዛ ነፈኽቱ ፊህ ሚን ሩሒ ፈቃዑ ለሁ ሳጅዲን። መንፈስ ስትገባ ነው አካል ክብር ያገኘ። ድሮማ ጭቃ ነበር። የአላህ የሆነች ምስጢር መንፈስ ስትገባበት የሰው ልጅ የተከበረ ሆነ። ወለቀድ ከረምና በኒ አደም፣ የአደም ልጅ የተከበረ ነው። ስለዚህ ረመዳን መንፈሳችንን ለማጠንከር ሩሓችንን በኢማን ለመሙላት ጥሩ አጋጣሚ ነው። አላህ ለምን ረመዳንን በእኛ ላይ ግዴታ እንዳደረገው አሁን ተገለጠልን አይደል? የበለጠ እየገባ ነው። ጥበቡ እሱ ነው፣ ሚስጥሩ እሱ ነው። መንፈስ የምትዳብርበት ለአንድ ወር አላህ ኢማንን አጠንክሮ ለ11 ወር መሮጫ ኢነርጂ ቻርጅ የምናደርግበት ረመዳን ብዙ ምስጢሮችን ይዟል። ቀጣዮቹንም እንመለከታለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ስለ ረመዳን ጥበቦች እየተወያየ እንገኛለን። ይሄው ዛሬም ደግሞ ተከታዩ ክፍል ይዤላችሁ ቀረብኩ። አላህ ረመዳንን የዲኑ ምሰሶ አድርጎታል። ስለ እስልምና መሰረቶች ስንቆጥር ሸሃዳን ካልነ በኋላ ኢቃም ሰላ ወኢታኢ ዘካ ወሰውሚ ረመዳንን መጾም አንዱ የዲኑ ምሰሶ አላህ አድርጎታል። ከሶላት ጋር ከዘካ ጋር ከሐጅ ጋር
አብሮ ተጽፏል። ማን ረመዳን ጾም አላህ ለአንድ ወር በዚህ ኡማ ላይ ደንግጎታል። ለምን ደነገገው? እንድንቸገር ነው? እሱ እንዳልሆነማ እሱ ራሱ መጨረሻ ላይ ነገረን። ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስር። አላህ ጾምን በመደንገጉ ለእናንተ የሻው መልካምን ገርን ነገር ነው፣ ማስጨነቅን አልፈለገም ይላል። ስለዚህ የደነገገበት ሌላ ጥበብ አለ ማለት ነው። እሱ ጥበብ ላይ ነው ዛሬም እያወራን ያለ ነው። አሁን የምናየው ሌላው ነጥብ ረመዳን ይመጣና ለጊዜ ቦታ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ሙስሊሙ ጊዜ ላይ ደካማ ነው። ለጊዜ ቦታ አይሰጥም። ጊዜን እንደሚጠየቅበት ዘንግቷል። የውመል ቂያማ ውስጥ ከምንጠየቅባቸው 4 መሰረታዊ ነገሮች ውስጥ አንዱ ወዐን ዑምሪሂ ፊማ አፍና፣ እድሜህን በምን አጠፋው? ስለ ጊዜ ይጠየቃል። እድሜ ማለት የጊዜ ፓኬጅ ነው፣ ሙሉ ፋይል ማለት ነው። የጊዜ እዛ ውስጥ ሕፃንነት አለ፣ ወጣትነት፣ ጎልማሳነት፣ እርጅና፣ የጊዜ ሙሉ ፓኬጅ ዑምር ይባላል። ወዐን ዑምሪሂ ፊማ አፍና። ይህ ነው የምንጠየቀው ጥያቄ፣ የውመል ቂያማ አላህ የሚጠይቀን ጥያቄ። ከዚህም አልፎ ስፔሻል የእድሜ ክፍል ወጣትነትንም አላህ ይጠይቃል። ወዐን ሸባቢሂ ፊማ አብላ፣ ወጣትነትህን በምን አበሰበስከው? እንዴት ጠፋ? ጊዜ አላህ ዘንድ የሚተሳሰበ ትልቅ ነገር ነው ማለት ነው። ለጊዜ ግን ዋጋ እየሰጠን አይደለም። ረመዳንን አላህ በዓመት አንዴ ለአንድ ወር ያመጣውና ለጊዜ ቫልዩ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ለቀጠሮ ትልቅ ቦታ አንሰጥም። ቀጠሮቻችን ነፃ ነው። ኢቭን የአረቦቹ ቀጠሮ እያሉ ሰዎች የሚሳለቁበት አባባል አለ። መውዒዲ መዓከ ፊ ሰዓት ልኻሚሳ፣ ከአንተ ጋር ያለ ቀጠሮ 5 ሰዓት ላይ እንገናኝ። ወሰአቲከ ፊ ሳዲሳ፣ 6 ሰዓት እደርስልሃለሁ። ፈኢን ለም አቲከ ፊ ሳቢዓ፣ 7 ካልደረስኩ ፈዝሀብ ፊ ታሚና፣ 8 ሰዓት መሄድ ትችላለህ። ቀጠሮ እያችሁ 5 ሰዓት እስከ 8 ሰዓት ምን ማለት ነው? እስልምና ሙሉ ህግጋቶቹ ሰዓትን ማክበር ነው የሚያስተምረን። ሰው ተለምዶ ሆኖበት የፈረንጅ ቀጠሮ ይላል፣ ፕሮግራም ያለውን ቀጠሮ ሲቀጥርህ ማለት ነው። እስልምና ቀጠሮ ማዘግየት፣ ቃልን ማጠፍ ወንጀል ነው እኮ አይደለም ያለ፣ የንፍቅና ምልክት ነው አላህ ያደረገው፣ ረሱል ሰለላሁ ዐለይሂ ወሰለም ያደረጉት። ወሚን ዓላማት ኒፋቅ፣ የንፍቅናን ባህሪ ሲዘረዝሩ አንዱ የጠቀሱት ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወዐደ አኽለፍ፣ ቀጠሮ ሲይዝ፣ ፕሮግራም ሲይዝ፣ ቃል ሲገባ ያጥፈዋል። ይህ ሙናፊቅ ምልክት ነው። እስልምና ስተት ነው፣ ስሮንግ አይደለም ያለው፣ ኖ ንፍቅና ነው ያለው አላህ፣ ረሱል ሰለላሁ ዐለይሂ ወሰለም ያሉት። ታዲያ ረመዳን ይመጣና ከዚህ ከተዋሃደ ሳናስበው ከተቀላቀለብን መጥፎ እኩይ ባህሪ ያጸዳል። እንዴት አትሉኝ? ልንገራችሁ። ውሰዱት፣ ምሳሌ ልስጣችሁ። አንድ ሰው ሙሉ ቀን ጾም አዛን ከማለቱ 3 ደቂቃ በፊት ቢያፈጥር ጾም ይቆጠርለታል? ንገሩኛ። አይቆጠርለትም። የሁላችሁ መልስ አዎ፣ አዛን መባል አለበት አንድ ሰው ለማፍጠር። ስለዚህ 3 ደቂቃ ዋጋ አላት ማለት ነው አይደል? አንድ ሰው ጾሟል አልጾመም ለማስባት 3 ደቂቃ ሚዛን ላይ ልትቀርብ ነው ማለት ነው። ኖ ከአዛን 3 ደቂቃ ፊት ነው ያፈጠርክ ጾም ተበላሽቷል እንልም። ይሄ ሰው ህይወት ውስጥ ምንን ያዳብራል? ምንን ያዳብራል? ወንድሞች ለ3 ደቂቃ ቫልዩ መስጠት ይጀምራል። እሺ እናሳንሰው፣ 2 ደቂቃ አዛን ከማለቱ በፊት ቢያፈጠር ይፈቀድለታል? ሮንግ፣ ጾም ተበላሽቷል። ይህ እንደገና መድገም አለበት። ስለዚህ ይህ ሰው ምን ይሆናል ማለት ለ2 ደቂቃ ቫልዩ ይሰጣል። አሃ ለካ 2 ደቂቃ ዋጋ አላት። ጾመሃል ወይም አልጾምክም ለማለት ትልቅ ዲማርኬሽን ነች። ለ2 ደቂቃ ቫልዩ መስጠት ይጀምራል። ሌሊት ስሑር ላይ እየበላ ግለሰቡ ስሑር እየበላ አዛን ሊል ሲል ያቆማል። አሊያም ደግሞ ድንገት አዛን እንኳን ከመጣበት ቶሎ ተጉመጥምጦ በልቶ ያቆማል። ለምን? አሁን ፕሮግራም ላይፍ ውስጥ ገባ ማለት። አዛን ሲል ትጀምራለህ፣ አዛን ሲል ታፈጥራለህ። በዚህ ውስጥ የመፍሰስን ትሬንድ አላህ ያለማምደዋል። ለይሰው ወሩም በዚህ መልኩ ሲያሳልፍ ነገ ፕሮግራም ይሆናል። ለጊዜ ቫልዩ ይሰጣል። ለ2 ደቂቃ ክብር ይኖረዋል። 2 ደቂቃውን ክብር የላትም አይደለም። 2 ደቂቃ የቀጠሯችን እየነገርኳችሁ 5 ሰዓት ደርሰህ እመጣልሃለሁ
6 ካልደረሱ 7 እየኝና 8 ሰዓት ቻው በላይ አሁን ያለንበት ቀጠሮ። ይሄ ረመዳን ይመጣና ለደቂቃዎች ለ3 ደቂቃ ለ2 ደቂቃ ቫልዩ እንሰጥ ያደርገናል። አላስተዋልነውም እንጂ እኮ የእስልምና ህግጋቶች ሁሉም ስርዓት ነው የሚያስተምሩት። ሶላቱን ውሰዱ ለምሳሌ ሰውየው ምን ይላል? አላሁ አክበር ሲል ተከታዩ ምን ይላል? አላሁ አክበር ብሎ ይከተለዋል። ያውም በሌላ ሐዲስ ላይ ወዲያውኑ ኢማሙ ተክቢራ እንዳደረገ የተከተለ ሰው ትልቅ አጅር አለ። አሚን ሲል ወለዳሊን ብሎ ሲጨርስ አሚን ስትል አሚንታ ከመላእክቶቹ አሚንታ ጋር ከገጠመ እነሱም ይላሉ ወንጀል ተምሯል የሚል ሐዲስ አለ። ስርዓት እኮ ነው እስልምና የሚያስተምረው።